ሰላም ጤና ይስጥልን የተከበራችሁ የዚህ የቲክቶክ ቻናል ቤተሰቦች እንደምን አላችሁ? ሁላችሁም ሰላማችሁ ይብዛላችሁ በማለት ሚያዝያ 25 2017 ማለት ነው አንዳንድ ነገሮችን ለእናንተ ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ፎሎው ማድረግ ነው። አብዛኛው የኛ ህዝብ መቀመጫሽ ዳሌሽ ተረከዝሽ ጸጉርሽና ወገብሽ ካላለ እንደዚህ አይነት የጀግንነት አውደ ውጊያ ውሎችን የሚከታተል ወንድ ጠፍቷል ማለት ነው። ወንዱም ቢሆን የሴቶችን ዳሌ ተከትሎ ከመዞር ይልቅ የወንድነት ውሎችን የሚያዳምጥ ጠፍቷል። ስለዚህ ዛሬ ወደናንተ የመጣሁት ማለት ነው በአንባሰል ወረዳ በተራራ አካባቢ ላይ የገባው የጥፋት ኃይል ወይም የአብይ አህመድ ሰራዊት ቤቶችን እያወደመ ይገኛል፣ እየዘረፈ ይገኛል፣ ዱቄት ሳይቀር እየዘረፈ ይገኛል ማለት ነው በዛሬው ዕለት። ሲቀጥል የሀገር መከላከያ ሰራዊት ብለው እርሚያቸው ከ11 ዓመት ጀምረው የ8ኛ ክፍል የ6ኛ ክፍል የ7ኛ እና 9ኛ እስከ 11ኛ ክፍል ድረስ ያለ ህፃናት ሰብስቦ የወሰደ መሆኑ የታወቀ ነው። የአማራ ክልል ተወላጅ ሆነው ሆዳደር ጄኔራሎች አሉ እንደ ኮሎኔል ጌትነት አይነት ሆዳም ውሸታምና ቀጣፊ ማለት ነው። እኛ በፈቃደኝነት ነው የመለመልነው ይላል። ነገር ግን በደሴ በኮምቦልቻ በሐይቅና በወልዲያ እንዲሁም በጎንደር በጎጃም በላስታ አካባቢ ላይ በኃይለኛው የመንግስት ሰራተኛ ሳይቀር ወደ ማሰልጠኛ ያስገባ መሆኑ የታወቀ ነው። ከህፃናት ያለፈ ይህንን መስፈርት አሟልቶ እንዲመዘገብና እንዲወጣ ያደረገው በኦሮሚያ ክልል ብቻ እርሜ ወይም የስራ አጥን ማንነት አማክሎ የወሰደው ከኦሮሚያ ክልል ነው። አማራ ክልልን ግን እንደ አማራ ለማጥፋት የተንቀሳቀሰው ይህ ቡድን ማለት ነው ህፃናቶችን አፍኖ እየወሰደ ይገኛል። የአማራ ወጣት ግን በዚህ ሰዓት ላይ ከተማ ለከተማ የጃምቦ ጠርሙስ ጨብጠህ ቢራ እየገለበጥክ ቀዝቃዛ እየጠጣህ ቁርጥ እየቆረጥክ የተቀመጥክ መቼም አይባልም እንጂ መድኃኒዓለም ይቆረጥህ። በዚህ ሰዓት ላይ ያልሰማህ ሚስትህን ሚኒሻ ይዞብህ እስከሚሄድ ሆዳደር ሚኒሻ ባንዳ ሚስትህን እስከሚወስዳት የምትጠብቅ ሆዳም ማለት ነው። እስከመቼ ነው? ስለዚህ በፍቃደኝነት ፋኖ ያለበትን አካባቢ አጣርተህ ወደ ፋኖ መጠጋት ነው። በሁሉም ከተማ በዞን ከተሞች በየትኛውም ቦታ ላይ የፋኖ አካላት አለ። ፋኖ አለበት ላይ ገብታችሁ በፍጥነት ከፋኖ ጋር ተቀላቅላችሁ የአማራን ማንነት ልታድግ ይገባል። ኢትዮጵያን እንደ ኢትዮጵያ በሁለት እግሯ ለማቆም እንደ አብይ አህመድ በቴሌቪዥን መስኮት መሰከስ ሳይሆን መሬት ላይ ወርዳችሁ ልትሰሩ ይገባል። የነ አብይ አህመድ የነ ጀነራል አበባው የነ ጀነራል ብርሃኑ ጁላ እንዲሁም የአማራ ክልል እነ አረጋ ከበደ መሰል ሌሎች ምስለኔዎች ፋኖን አጽድተነዋል በማለት እንግዲህ 2 ዓመት ከ4 ወር ሊሞላቸው 2 ዓመት ከ3 ወር በላይ ሞላቸው ማለት ነው። ስለዚህ ይሄ ሳክስ በየቀኑ የሚደሰኩር ዲስኩር የማይጠቅም ውሸት መሆኑን አጽድተናል ነው በየሳምንቱ። እኛ ግን ይሄንን ሆዳም የብልጽግና አመራር ከቤቱ ያወጣን እርምጃ እየወሰድንበት ነው። እነሱ ግን የዞን እኔ የማይገባቸው ነገር የዞን የክልል የከተማ አስተዳደር ምናምን ብዙ አመራር አሁን የተመታለ የሞታለ የተያዛለ ፖሊስ አመራሩ የሚኒሻ አመራሩ የፖሊስ አመራር እንዲሁም የብልጽግና አመራሮች ከላይ እስከታይ ድረስ ተመተዋል፣ ተይዘዋል። አቅማችን ያዩበት ነው የታለ ያንን እያዩ ያየተመታ ነገር ግን ያ የሞተባቸው ሌላውን ሳይሆን ምን ያህል አማራን ማጥፋት የፈለገ መሆኑን የማያውቁት ጄኔራሎች ኮማንደሮች እንዲሁም ሆዳሞቹ የብልጽግና አመራሮች ምንድነው በባለፈ እንኳን የሙት ዓመት ያከበሩት ሆዳሙን ቀጣፊውን ባንዳውን የአብይ አህመድን ዳይፐር ግርማ ያሽጥላን ብቻ ነው የሙት ዓመት ሲያከብሩ ያየናቸው።